የገንዘብ ነፃነት በ5 ዓመት ውስጥ ምናልባት ህልም ይመስል ይሆናል አደል? ግን እውነት ለመናገር ይህንን ግብ እውን ለማድረግ የሚያስችል 2-3-5 የሚባል የተደራጀ እቅድ አለ። በዚህ ትንታኔያችን ውስጥ ይህ እቅድ እንዴት እንደሚሰራ እና የገንዘብ የወደፊት ህይወቱን እንዴት ሊቀይር እንደሚችል ደረጃ በደረጃ አብረን እንመለከታለን። የዚህ እቅድ ተስፋ በጣም ግልጽ ነው። በጠንካራ ዲስፕሊን ከተጓዙ የገንዘብ ነፃነትን በ5 ዓመታት ብቻ ማሳካት ይቻላል። አዎ፣ በትክክል ነው የተሰማው። 5 ዓመት ብቻ። ግን ይሄ እንዴት ሊሆን ይችላል? እስቲ እንዘለቅበት። እንግዲህ ለዛሬው ትንታኔያችን ይህን መንገድ ነው የምንከተለው። ከመጀመሪያዎቹ ትንሽ አስቸጋሪ ከሆኑት የማይታዩ ዓመታት ጀምረን እድገት ወደሚፈነዳበት የመጨረሻው ምዕራፍ ድረስ አብረን እንጓዛለን። እሺ፣ መጀመሪያ 2-3-5 የሚለው ስም ራሱ ከየት መጣ? ይሄ እኮ ምንም አይነት ምትሃታዊ ቀመር ምናምን አይደለም። በጣም ቀላል፣ የ5 ዓመቱን ጉዞ በ3 ግልጽ የእድገት ደረጃዎች የሚከፍል ንድፍ ነው ማለት ነው። እነዚህም ደረጃዎች ያው እንግዲህ ጉዟችን በ3 ዋና ዋና ምዕራፎች ነው የተከፈለው። የመጀመሪያዎቹ 2 ዓመታት መሰረቱን የምንጥልበት ነው። ከዛ ቀጣዩ 2 ዓመታት ፍጥነታችንን የምንጨምርበት እና ከ5ኛው ዓመት ጀምሮ ደግሞ ቡም ውጤቱ የሚፈነዳበት ወቅት ነው። እስቲ የመጀመሪያውን ምዕራፍ እንጀምር። እሺ፣ ወደ መጀመሪያው ምዕራፍ እንግባ። የመጀመሪያዎቹ 2 ዓመታት የመነቃቃት ወቅት ይባላሉ። እዚህ ላይ ዋናው ትኩረታችን ሙሉ በሙሉ መሰረቱን መገንባት ላይ ነው የሚሆነው። እውነት ለመናገር ይህ ምዕራፍ ነው ትልቁን የስነ ልቦና ፈተና የያዘው። ለምን? ምክንያቱም ብዙ ጥረት እየተደረገ ብዙ እየተቆጠበ ግን የቁጠባ ሂሳቡ ብዙም ሲያድግ አይታይም። እናም ይሄ ነገር በጭራሽ አይሰራም የሚለው ስሜት መምጣቱ አይቀርም። ግን ማወቅ ያለብን ነገር ይሄ በጣም የተለመደ እና የሚጠበቅ ስሜት መሆኑን ነው። ለዚህ ነው ይህንን ወቅት የማይታዩ ዓመታት ብሎ መጥራት በጣም ትክክል የሚሆነው። እስቲ እንደዚህ እናስበው። ልክ አንድ ዛፍ መጀመሪያ ላይ ከመሬት በታች ጠንካራ ስር እንደሚዘረጋው ማለት ነው። በውጭ ምንም አይታይም፣ ግን ከስር ለወደፊት እድገት ወሳኝ የሆነው መሰረት እየተገነባ ነው። እሺ፣ አሁን ደግሞ ወደ አስደሳቹ የጉዞ ክፍል ደርሰናል። 2ኛው ምዕራፍ። እዚህ ላይ ነው ሞመንተም የሚባለው ነገር የሚፈጠረው። ያ በመጀመሪያዎቹ ዓመታት የተዘራው የዲሲፕሊን ዘር ፍሬ ማፍራት የሚጀምረው እዚህ ጋር ነው። ይሄ ልክ እንደ በረዶ ኳስ ነው። መጀመሪያ ላይ ትንሽ ነው፣ ሲንከባለል ግን እያደገ ይሄዳል። በግራ በኩል እንደምናየው መጀመሪያ ላይ የእድገቱ ዋና ምንጭ ከኪስ የሚገባው ገንዘብ ነው። በቀኝ በኩል እንደምንመለከተው ግን ከጊዜ በኋላ ኢንቨስትመንቱ በራሱ የሚያመነጨው ትርፍ ከምንቆጥበው ገንዘብ መብለጥ ይጀምራል። አስቡት እስቲ። በቃ ይሄ ነው ወሳኙ የለውጥ ምዕራፍ። የትርፍ ላይ ትርፍ ወይም ኮምፓውንዲንግ የሚባለው ነገር ኃይሉ የሚታየው እዚህ ጋር ነው። ገንዘባችን ከኛ የበለጠ ጠንክሮ መስራት የሚጀምርበት ነጥብ ላይ ደርሰናል ማለት ነው። ግን እዚህ ላይ በጣም ወሳኝ የሆነ ማስጠንቀቂያ አለ። ትንሽ ገንዘብ ሲጠራቀም አይቶ ለመኪና ወይም ለሌላ ትልቅ ወጪ መዋል ልክ ሊቨር የተዘጋጀን አውሮፕላን ሞተር እንደማጥፋት ነው። በቃ የተገነባው ሞመንተም በሙሉ ይቆማል። በጣም መጠንቀቅ ያስፈልጋል። እና አሁን ወደ መጨረሻው ምዕራፍ ደርሰናል፣ የፍንዳታ ወቅት። እዚህ ላይ ያ የተጠራቀመው ሞመንተም ወደ አስደናቂ ወደ ማይታመን የእድገት ፍንዳታ ይለወጥና ሁለተኛ የገንዘብ ነፃነትን ያጎናጽፋል። የዚህ ምዕራፍ ቁልፍ ቃል ተዘዋዋሪ ገቢ ወይም በእንግሊዝኛው ፓሲቭ ኢንካም ነው። በቀላል አማርኛ ከኢንቨስትመንት የሚገኘው ገቢ። ሌላ ምንም ስራ መስራት ሳያስፈልገን የቤት ኪራይ፣ ምግብ እና ሌሎች ወጪዎቻችንን በሙሉ መሸፈን ሲጀምር ማለት ነው። ያ የ2-3-5 ንድፍ የመጨረሻውና ትልቁ ግብ ይሄ ነው። ስራ ለህልውና የምንሰራው ግዴታ መሆኑ ቀርቶ በቃ በምርጫችን የምናደርገው ነገር ይሆናል። እስካሁን የጊዜ ሰሌዳውን አይተናል። በጣም ጥሩ። አሁን ደግሞ እስቲ ወደ ኋላ መለስ ብለን
ይሄ ሁሉ የ5 ዓመት ጉዞ ስኬታማ እንዲሆን የሚያስችሉትን መሠረታዊ መርሆች እንመልከት። ይህ ዕቅድ እንዲሠራ ከገንዘብ በላይ 3 ጠንካራ የሥነ ልቦና መሠረቶች ያስፈልጉታል። እነዚህም አንደኛ ጊዜና ትዕግስት፣ ሁለተኛ ራስን እንደ ኢንቨስተር ማየት እና ሶስተኛ ምንም ቢፈጠር ሂደቱን አለማቋረጥ ወይም ወጥነት ናቸው። እስቲ እያንዳንዳቸው እንያቸው። እሺ፣ የመጀመሪያው ምሰሶ ትዕግስት ነው። የትርፍ ላይ ትርፍ ወይም ኮምፓውንዲንግ የሚባለው ነገር አስማት ቢመስልም ጊዜ ይፈልጋል። በተለይ ውጤት በደንብ በማይታይባቸው በነዛ መጀመሪያዎቹ የማይታዩ ዓመታት ውስጥ ሂደቱን አምኖ በትዕግስት መቀጠል በጣም ወሳኝ ነው። ሁለተኛው ምሰሶ ደግሞ የአስተሳሰብ ለውጥ ነው። ኢንቨስት ማድረግን አልፎ አልፎ የምናደርገው ነገር ሳይሆን የማንነታችን አካል ማድረግ ነው። እኔ ኢንቨስተር ነኝ ብሎ ማሰብ ልክ በየቀኑ ጥርስ እንደመቦረሽ ሁሉ በየወሩ ገንዘብን ወደ ኢንቨስትመንት መላክ ልማድ ያደርገዋል። ኦቶማቲክ ይሆናል ማለት ነው። እና የመጨረሻው ምሰሶ ወጥነት ወይም ተከታታይነት ነው። እዚህ ላይ ትልቁ ጠላታችን የገበያ መውረድ ወይም መውጣት አይደለም፣ በጭራሽ። ትልቁ ጠላት ተስፋ ቆርጦ ከጨዋታው መውጣት ነው። ገበያው ቢዋዠቅም እንኳን ሂደቱን አለማቋረጥ ከምንም በላይ አስፈላጊ ነው። እንግዲህ ይሄ ትንታኔ እንደሚያሳየው ሀብት የሚገነባው በአስማት ሳይሆን በሂሳብ፣ በጊዜ እና በዲሲፕሊን ነው። ነፃነትን እንዴት ማግኘት እንደሚቻል መንገዱን ተመልክተናል። ጥያቄው ግን ያንን ነፃነት ካገኘን በኋላ ምን እናደርግበታለን? የመጀመሪያው ምርጫችን ምን ይሆናል? ይሄ ሁላችንም ልናስብበት የሚገባው ወሳኝ ጥያቄ ነው።